ኦኬ እንደምን አዳራችሁ ተማሪዎች። ዛሬ ደግሞ ከትላንቱ የቀጠለውን የአርክጂአይኤስ እናያለን። ትላንት አርክጂአይኤስ እንዴት መክፈት እንደነበረብን፣ እንዴት ከተከፈተ በኋላ ኢንተርፌሱ ምን እንደሚመስል እያንዳንዱን አይተናል። ለማስታወስ ያክል አርክጂአይኤስ ኢንተርፌሱ ታይትል ባር እንዳለ፣ ሪሳይዚንግ በተኖች እዚህ ጋር ከቀኝ በኩል ማኖራቸውን፣ እንደውም ቴብል ኦፍ ኮንተንት፣ አርክ ቱል ቦክስ፣ ሜኑ ባር፣ ቱል ባር እያንዳንዱን አይተናል። እያንዳንዳቸው ቱል ባሮች ደግሞ የተለያዩ ጥቅም ያላቸው መሆናቸውን እና የተለያዩ ስሞች ያሏቸው መሆኑን አይተናል። ዛሬ ደግሞ የመጀመሪያ በአርክ ዳታን አድ አድርገን ማየት እንጀምራለን። እንግዲህ ልክ ስለ ዳታ ታይፕ ስናይ አርክጂአይኤስ ላይ ወይንም ጂአይኤስ ዳታ ሁለት አይነት እንዳሉ ተነጋግረን ነበረ። እሱም ቬክተር ዳታ እና ራስተር ዳታ ይባላሉ ብለናል። ቬክተር ዳታ በፖይንት በላይን እና በፖሊጎን የሚሰሩ ሲሆን ራስተር ዳታዎች ደግሞ በግሪዲ ሴሎች ወይንም በእያንዳንዱ ስኩዌር በሴሎች የተከፋፈሉ መሆናቸውን እና እያንዳንዱን ፒክስል ብለን የምንጠራቸው መሆኑን አይተን ነበር ቴዎሬቲካሊ። ዛሬ ደግሞ በፕራክቲካል አድ እያደረግን ቬክተር ዳታዎችን ለማየት እንሞክራለን። ስለዚህ ዳታን አድ እናደርጋለን። ዳታን አድ ለማድረግ ዳታ መጀመሪያ ሴቭ የተደረገበት በኋላ ቦታ ማወቅ አለብን። ስለዚህ በእኛ ኬዝ ያው በቀደም እንዳየነው ዳታችሁን ጂኦግራፊ 3 ብለን ዴስክቶፕ ላይ አስቀምጠን ፕራክቲካል ለመስራት ሞክረናል። ዛሬም ከዛው ልክ እዛ ያስቀመጥነውን ዳታ ተጠቅመን እንደገና እንደ አዲስ አድ አድርገን ለማየት እንሞክራለን። ለመጀመሪያ ጊዜ እንግዲህ ጂአይኤስ ዳታን አድ ለማድረግ አድ ምልክት ጋር እንመጣለን። ከቱሎች ውስጥ እንግዲህ ቱል ባር ካልናቸው ከባሮች ውስጥ አንዱ አድ ማድረጊያው አድ ዳታ የሚል እዚህ ጋር በፕላስ ምልክት አለን። ክሊክ እናደርጋለን። ከዛ በኋላ ዳታ ያለበትን ሄደን እንመርጣለን። አሁን ያለበትን ለመፈለግ ዴስክቶፕ ስለሆነ ወደ ዴስክቶፕ ሄዳለሁ። እናንተም በዚህ ጋር መታችሁ ዴስክቶፕ የምትሉት ጋር ትሄዳላችሁ። ዴስክቶፕ ላይ ደግሞ ምን ውስጥ አለ? ጂኦግራፊ 3 ስለ ጂኦግራፊ 3 ላይ ክሊክ አድርጌ ከዚህ ጋር አድለዋለሁ። አሁን ጂኦግራፊ 3 ውስጥ ደግሞ ሁለት ፎልደሮች አሉ። አንዱ ጂአይኤስ ዳታ ይላል፣ አንዱ ሼፕ ፋይል ይላል። ለመጀመሪያ ጊዜ እስቲ ሼፕ ፋይልን እንጠቀም። ሼፕ ላይ ፋይል ላይ ክሊክ አድርግና ከዚህ ጋር አድለዋለሁ። ሼፕ ፋይል ውስጥ ሌላ ፋይል አለ፣ ኢትዮጵያ የምትለው ላይ ክሊክ አደርጋለሁ። ከዛ በኋላ 3 ፋይሎች አሉ እዛ ውስጥ ኢትዮ ሪጅን፣ ኢትዮ ወረዳ እና ኢትዮ ዞን ሼፕ ፋይሎች አሉ። ለጊዜው ከሪጅን ልጀምር። ኢትዮ ሪጅን ላይ ክሊክ አድርግና ከዚህ ጋር አድ አደርጋለሁ። ይኸው ቪው ፖይንት ፕሌስ ላይ ወይንም ዳታ ቪው ወይም ወርኪንግ ኤሪያ ያልነው ቦታ ላይ ቪው ሆነልን ማለት ነው። ስለዚህ በዚህ ደግሞ ቴብል ኦፍ ኮንተንት ላይ በፊት ሌየር ብቻ ነበረ። አሁን ደግሞ ሌየር ሲ እዚህ ጋር ኢትዮ ሪጅን 2013 የሚል መጣልን ማለት ነው። አሁን ምን አረግን ማለት ነው? አድ አረግን። አድ ስናረግ ዳታው የት ገባ? በዚህኛው በከሌየሩ ስር ገብተዋል ማለት ነው። ስለዚህ ይሄ የኢትዮ ሼፕ ፋይል ነው። ልድገመው። ይሄንን ከዚህ ጋር ለመጥፋት ምን አረጋለሁ? እዚህ ፋይሉ ላይ መጣና ራይት ክሊክ ከዛ ሪሙቭ አደርገዋለሁ። አጠፋሁት ማለት ነው። እንደገና አድ ለማድረግ አድ ላለው ሲደመሩ ምልክት ላይ ክሊክ ከዛ በኋላ
ዴስክቶፕ ላይ እሄዳለሁ። ዴስክቶፕ ላይ ሄጄ ጂኦግራፊን መርጣለሁ። ከጂኦግራፊ ሼፕ ፋይል ላይ ደብል ክሊክ ወይም ከዚህ አድ ማድረግ ነው። ደብል ክሊክ ከዛ በኋላ ኢትዮ ሪጂን ከዛ ከፍተዋለሁ። እዚህ ጋር ይመጣልኛል ማለት ነው። ስለዚህ እዚች ምልክት ስታያት ቲክ ሆናለች። አንቲክ ስናደርግ ወይ ቲኳ ስትጠፋ ከዚህ ከቪው ላይ ይጠፋል። ግን አልጠፋም፣ ሪሙቭ አልተደረገም። አንቲክ እዚህ ላይ እንዳይታይ ብቻ ነው የሆነው ማለት ነው። ለመመለስ እችኛዋን ክሊክ ማድረግ ነው። ቲክ አንቲክ ስናደርግ ይህንን ይሆናል ማለት ነው። ስለዚህ ይህንን ሳላጠፋው ሌላውን አድ ማድረግ እችላለሁ። ይህም እዚህ ያለ ለምሳሌ አድልና እዛው ሄዳለው ወረዳ ሼፕ ፋይልን አድለዋለሁ። አሁን እዩት፣ እዚች ጋር ኢትዮ ወረዳ የምትለው መታለች ማለት ነው። በወረዳ የተከፋፈለ ኢትዮ ሪጅንስ ከስር ስላለ ኦቨርላፕ አድርጎታል ማለት ነው። ከላይ ነው ያስቀምጠው። አሁን ኢትዮ ወረዳን አንቲክ ካረኩ የስረኛው ይመጣል። ሁለቱንም አንቲክ ማድረግ እችላለሁ ማለት ነው። ስለዚህ ሁለቱንም ሶስተኛም ደግሜ እዚህ ጋር ክሊክ አደርጋለሁ። ከዛ ዞን በዞን የተከፋፈለውን ደግሞ ትንሽ ሰፋ ሰፋ ያሉ ናቸው። እንግዲህ ይሄ ኢትዮ ሼፕ ፋይሉ የቆየ ሼፕ ፋይል ነው። በዞን ተከፋፍሏል ማለት ነው። እነዚህን ሪሙቭ ለማድረግ ወይ እዚሽ ጋር መጥቼ ያያችሁት ነው። አንዱ አድ ሌየር አድ ያረካውን አንዱ ወደ ኋላ ተመለስ ነው። በዚሽ ጋር ክሊክ 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 ሳረግ አጠፋለሁ። ሪዱ ትመጣለች። ከዛ ሪዱስን መልሶ እንደገና ያመጣልኛል ማለት ነው። ሴፍ ካላረኩ እዚሁ ላይ ያገኘዋለሁ። ስለዚህ እስቲ እናንተም ልክ ሼፕ ፋይሉን እንደዚህ አድ እያረጋችሁ እዩት። ስለዚህ በዚህ መልክ አድ ዳታን አድ ማድረግ ይቻላል። ይሄ ሼፕ ፋይሉን ነው ማለት ነው። አሁን ይሄንን ሪሙቭ ለማድረግ ከፈለኩ ከዚህ ጋር ማጥፋት እችላለሁ። ቢቀመጥም ችግር የለውም። ግን ሁሌም ድንግርግር እንዳይለን ቦታውን እንግዲህ መጽዳቱ የተሻለ በመሆኑ ሁሌ ስንጠቀም የምንፈልገውን እንጂ ሌላውን ሪሙቭ ማድረግ እንዳለብን ደግሞ መርሳት የለብንም። አሁን እስቲ ሌላ አድ ላድርግ። አድ ከዛ ዴስክቶፕ ላይ እመለሳለሁ። ዴስክቶፕ ከዛ ጂኦግራፊ 3 ደብል ከሼፕ ፋይል ውስጥ ነበረ። አሁን ደግሞ ከኢትዮ ዳታ ልውሰድ። ከዚህ አድሚኒስትሬቲቭ፣ ክላይሜት፣ ዴም፣ ሃይድሮሎጂ፣ ኢንፍራስትራክቸር፣ ሶይል ዳታ ይላል። ስለ ባውንደሪዎች አድሚኒስትሬቲቭ የክላይሜት ዳታ አለ፣ የዴም ዳታ አለ፣ ሃይድሮሎጂ አለ፣ ኢንፍራስትራክቸር አለ፣ ሁሉም አሉ። እስቲ የባውን አድሚኒስትሬቲቭ ላይ ልግባና እዚህ ውስጥ እያንዳንዱ አሉ ማለት ነው። በዚህም ጋር ያው ሼፕ ፋይል ነው። በወረዳ የተከፋፈለ አለ፣ በሁሉ ነገር አሉ። ስለዚህ ኢትዮ ባውንደሪ ላስገባ እስቲ አድ ከዛ የኢትዮጵያ ባውንደሪ ብቻ ነው ማለት ነው። አድ አደረኩት። ለምሳሌ ይሄንን ከለሩ ለመቀየር ካሰብኩ እዚህ ታያላችሁ አይደል? ከስራ ያለችው እዚህ ጋር መጥቼ ክሊክ ሳደርግበት ከነዚህ ውስጥ የፈለኩትን ከለር መቀየር ይችላል። እንደዚህ እንዲሆን ከፈለኩ ክሊክ አድርግና ኦኬ ይቀየራል። አሁንም ክሊክ አደርጋለሁ። በዚህኛው ኦኬ መቀየር ይችላለሁ ማለት ነው። ክሊክ ስክሮል እያደረኩ እነዚህን እያየው ከለሩን መቀየር እንደሚችል ደግሞ ማወቅ አለብን። እዚህ መቀየር ቻልኩ። ወይ ደግሞ ከለር የሌለውን ከፈለጉ ሆሎ የምትለዋን እቺን ክሊክ አደርጋለሁ። አብዛኛውን ጊዜ እንደዚህ ይደረጋል፣ ባውንደሪ ብቻ ስለሚፈለግ። ሌላ አድ ላድርግ። እቺን አንቲክ ላድርግና ለምሳሌ ክሊክ አደርጋለሁ። ወይንም እንዳለች ሆና መሆን ይችላል። አድ አድርጌ ይሄንን አሁንም ዴስክቶፕ ላይ ጂአይኤስ 3 ከዛ ኢትዮ ጂአይኤስ ለምሳሌ ኢንፍራስትራክቸር ላይ ብሄድ ኢንፍራስትራክቸር ላይ የተለያዩ ነገሮች አሉ። ለምሳሌ ታውንን ልውሰድ። ከተማ ካስገባው ኢትዮጵያ ባውንደሪ ውስጥ ከተማ አስገባው ማለት ነው።
ኢትዮጵያ ከተሞች። ሌላም አድ ማድረግ እችላለሁ። ክሊክ ከሌላ ደግሞ ጂኦግራፊ ጂአይኤስ አድሚኒስትሬቲቭ ከዛ በኋላ የፈለኩትን አድ ማድረግ እችላለሁ። ጋምቤላ ለምሳሌ ከፈለኩ ጋምቤላ እዚሽ ጋር ሆኗል እያየው ሌላውም ደግሞ አድ አደርገዋለሁ። ኢንፍራስትራክቸር ጋር ልሂድ። ዴስክቶፕ ቲኦጂአይኤስ ከዛ ሃይድሮሎጂ ጋር ብሄድ ለምሳሌ ሪቨር አለ። ሪቨሩን ላስገባ። ለምሳሌ አዋሽ ቤዝን አለ። የፈለኩትን ማስገባት እችላለሁ። አዋሽ ቤዝንን ባስገባ አሁን ለምሳሌ ኦኬ አዋሽ ቤዝን እዚህ ጋር ነው ማለት ነው። ሌላውንም አድ ማድረግ እችላለሁ። እስቲ ሁሉን አድ ሪሙቭን እናንተ እንደዚህ እየቀያየራችሁ ሁላችሁ ሞክሩት፣ ፕራክቲስ አድርጉ። አሁን ያደረግነው ምንድነው? አድ ኤንድ ሪሙቭ ኦንሊ ማለት ነው። ስለዚህ ይሄንን ያክል ለዛሬ ካልኩኝ ይበቃኛል። በሚቀጥለው ከዚህ የተሻለውን እናያለን። እናንተ ሁሉም ቦታ እየገባችሁ አድ ኤንድ ሪሙቭ እያደረጋችሁ ሞክሩ። ለጊዜው ለዛሬ እዚህ ጋር እናበቃለን። ታንኪዩ። እናንተ ሞክሩ፣ ፕራክቲስ አድርጉ። ሌላ ስራ ከመስራት መጀመሪያ ይሄ ስለሆነ በደንብ ደጋግማችሁት እንዴት አድ እንደሚደረግ፣ እንዴት ሪሙቭ እንደሚደረግ፣ እንዴት ከለሩን መቀየር እንደሚቻል ሞክሩት እና